አስታውሳለሁ። እግዚአብሔርን ሰው ሊያምንኝ አልቻለም። እግዚአብሔርን ይኸው እውነቱ እሱ ነው። እነሱ ናቸው በቃ የዛ ጊዜ አብይ ደግሞ በዛ ጊዜ የትግራይ ጦርነት ይቆማል አማራ ትጥቅ ይመልስ ሲባል ደስ አለው። እውነት መሰለው ሄዶ ሳያመዛዝን ሳያስብ ደስ ስላለው ብቻ በሞኝነት ሄዶ መልሷል። ዛጋ ነው ስተት የተፈጠረው በቃ። እሺ አሁን ጦርነቱ እንዴት ነው ሊቆም የሚችለው? ንገረኝ እስኪ ካንተ እይታ አንፃር። ጦርነቱ ሊቆም የሚችለው እኛ አሁን እዚህ ጋር ፋኖ እያልን ሌላ ችግር ውስጥ አማራን መክተት የለብንም። ማስረዳት አለብን፣ ማሳመን አለብን። ጦርነቱ ከቆመ አሁን በዚህ ጊዜ ማን ተመቸው? ኦሮሞ ተመቸው። አማራ ጦርነት ውስጥ ገባ፣ ትግሬ ገባ፣ ተመቸው ኦሮሞ። ስለዚህ አብይስ ምን ያርግ? ምንም። አብይ ማንን ያግዘው? ማንም። ስለዚህ ያለ ኦፕሽን ከማን ጋር መስራት ነው? አብይ ከኦሮሞ ጋር መስራት ምንም ማድረግ አይችልም። ከኦሮሞ ከተጣላ አለቀለት በቃ። ወይ ወንድም ያለ ጦርነቱ እንዴት ነው ሊቆም የሚችለው? በዚህ መንገድ ብለህ ንገረኝ። ጦርነቱን ማቆም እንችለው እኛ ራሳችን ነን። አንደኛ ግንዛቤ በመስጠት በቃ ውሸት እንደሆነ አብይ ጥሩ ሰው እንደሆነ ማወቅ አለብን። አብይ ጥሩ ሰው ነው። የእውነት እኔ በህልሜ በጣም ነው ያየሁት ብዙ ጊዜ። ከአቅሙ በላይ ሆኖ ነው አሁን ኦሮሞዎች አናታችን ላይ የወጡት። ፍሬንድ አመሰግናለሁ። የፍቅር አምላክ ስትልኝ እውነት አናታችን ላይ ኦሮሞዎች የወጡት የሁሉ ጦርነት ስለሆነ ነው። አብይ አውቆ ነው ዝም ያላቸው። አንጀቱ ቆስሏል፣ አይምሮ አብቅር ብሏል። ጦርነቱ እንዴት ነው ሊቆም የሚችለው? እውነቱ ታቆና ሰው እውነቱን ማወቅ አለበት። በቃ ቲፒኤልኤፍ ነው አውቆ አማራን ጦርነት ያጋጨው። የአማራ ጦርነት የመጣው በቲፒኤልኤፍ አካባቢ ደቡብ አፍሪካ ላይ። እኔን መኑኝ፣ እኔ የእናንተ ነብይ ነኝ። እኔን መኑኝ በቃ። እኔ እግዚአብሔርን በልሜ አይቼ ያኔ ተናግሬያለሁ። ቪዲዮ አለ፣ አሁን ማሳየት እችላለሁ። የዛ ጊዜ የኦሮሞ ጦርነት ይነሳል አቁሙ ብያለሁ። እዩት። ከተነሳ ችግር ውስጥ በጣም ቪዲዮ ሰርች ተሰድቤያለሁ። በገዛ ብሔሬ ተሰድቤያለሁ። ያንተ ብሔር ምንድነው? እኔ አማራ ነኝ። ግን እኔ ብሔርተኛ አይደለሁም፣ ግን አማራ ብሔርተኛ እኔ የአዲስ አበባ ልጅ ስለሆንኩ እኔ ለምን የአዲስ አበባ ልጅ ዘረኛ አይደለም። እግዚአብሔርን አዲስ አበባ ከትግሬውም ከኦሮሞም ከጉራጌውም ተቀላቅለን ነው የምናድገው። እኔ እንዲህ አይነት ዘረኝነት አያውቅም፣ የምር አያውቅም። አንድ ነገር ከነምቋን የጠበቀን እኮ ነው። እንደ ሞጣ አሁን እነ ሞጣ ከዛው ከጎጃም ስለመጡ ዘረኛ እኛ አናውቅም። ፕሊዝ አንድ ስም አትጥራ ነው። የለም ሞጣ በጣም ወደው ሰው ነው። እሱን ተውና ጥያቄ ላይ ፎከስ አድርግ። በዚህ መንገድ ይሄ እንደዚህ ቢሆን እንደዚህ ብናደርግ ይሄ እንደዚህ ይመጣል ይሄ እንደዛ ይመጣል ብለህ የምታስረዳን ነገር አለ? አዎ መፍትሄ በእውነት ከተመካከርን አናጣም። ቁም ነገር እኛ ሰዎች መፍትሄ ማግኘት እንችላለን ከተደማመጥን ከተግባባን። አሁን እስቲ ከመንግስት አካል ጋር እናገናኝ። መንግስት አንተ አሁን ኮኔክሽኑ አለ፣ አገናኝ፣ እንሰባሰብ፣ እናውራ። እኔ አማራን ወክዬ አሳምናለሁ። አማራ ሰዎችን እንይዛለን። ይወክሉሃል እነሱ በቃ። ከዛ እኔ ድሮም የፋኖ መሪ አድርጉኝ ስላቸው በፊት አላመኑኝም። ከዛ እያመኑኝ መጡ። እና አሁን አማራዎች ይወክሉሃል አንተ? አዎ ይወክሉኛል። ከዛ በኋላ ጦርነቱን አስቆማለሁ። እንዴት አድርገህ? በቃ ኢትዮጵያ እንድገባ ይፈቀድልኝ ብቻ። እሄዳለሁ፣ እዛ ሰሜን ክልል ጎንደር እሄዳለሁ። እሺ ከዛ ሄደህ ምን ታደርጋለህ? ጦርነቱ እንዲቆም እቀሰቅሳለሁ። በየቦታው እቀሰቅሳለሁ። በቃ እኔ ያምኑኛል፣ እውነት ያምኑኛል። እኔ እንደማላሽ ያውቃሉ። አመሰግናለሁ። አምላክ ይባርክ። በእውነት ክበሩልኝ። ሰላማችሁ ይብዛ። ማይክ ይዘህ ሞንታርቦ ይዘህ ጦርነት አስከፊ ነው እያልክ ተሰብካለህ በየጫካው ምናምን እየሄድክ። እኔ ብቻ ግን እውነቴን ነው የምነግርህ። ፈጣሪ ግን ይሄን ነገር እንዳሳምን ስልጣን ሰጥቶኛል። ለማየት ያብቃ። ኢትዮጵያ እንድገባ አንድ ይፈቀድልኝ፣ ሁለት ደግሞ ስብሰባ እናድርግ። እኔ አማራን እወክላለሁ 100%። ኦኬ ከዛ በኋላ የማስማማት ስራ እሰራለሁ። በቃ የማስማማት ስራ ነው። አማራ ጦርነቱ እንዲያቆም ፈልገው ከዛ ኢትዮጵያ ትልቅ ደረጃ ትደርሳለች። መግባባት ላይ እንደርሳለን። ግን እሺ በምን እናምናለን? አሁን ፍቅር ሲይዝ በምን እናምናለን? ለምሳሌ አሁን አንተ ፈጣሪ እኔ ነግሮኛል ከዚህ ሀገር ወጣ ብሎኛል ብለህ
ያንተን አምላክ ሰምተ ከሀገር ወጣ አጉላጉላ አረገ እንደምታየው ገንፎ በጥሬ ስጋ አበላ አሁን ደግሞ ፈጣሪ አምኖ ፈጣሪ ልኮኛል እንደዚህ ብሎኛል ብለ ጦርነት አስቆማለሁ ስትል እኛ ያንተን አምላክ በምን እንመነው ለራስ እንኳን ያልታመነ አምላክ ፈጣሪ መጀመሪያ አንድ ቃውን ፈለገው አስወጣኝ ማለት አላውቅም ለበጎ ነው ያንን ያደረገው ከዛ ደግሞ እግዚአብሔርን ብልጽግና እንደግፋለኝ ፈጣሪ እግዚአብሔር ድፍት ያርቅ እንቢ አልኩት መልሼ ልዋረድ ነው ብዬ እንቢ አልኩኝና ግን ከሱ ቃል እሱን እንቢ ካልኩ የሚደርስብኝን ስለማቅ በህይወቴም ብዙ ነገር ስለደረሰ እሺ አልኩ የባሰ ነገር ለኔም ሆነ ለሌሎቹ ይገጥማል እንጂ አይጠቅምም እሺ አልኩኝ አያው እንግዲህ ከዛች ዕለት በኋላ ተናገርኩ እኔ አሁን ብልጽግና እንደግፋለሁ ኦሮሞ የሚባል አካል ግን አልደግፍም ብልጽግና የኦሮሞ ነው የሚባል አካል አልደግፍም ማንንም አልጠላም ማንንም ሰው መንግስት መሆን ይችላል የብሔር ብልጽግና ግን በብሔር ውስጥ ከተለቀፈ አልደግፍም የጉራጌ ትግሬ አማራ የሚባል የብሔር አስተሳሰብ እንዲኖር አልፈልግም የሁላችንም አይነት ከሆነ እደግፋለሁ አብይን አልጠላም እንደውም እኔ አብይን እወደዋለሁ በእውነቴንም ነገር ጥሩ ሰው ነው ከአቅሙ በላይ ሆኖ ነው በቃ ከአቅሙ በላይ ሆኖ ነው ምን ያድርግ አንደኛ ሰው እንዲያምነ ሄደው ላይ እንደው ምን አይነት ሂሮ መንግስት ቢመጣ ነው መለስ ጥሎ ሄደው ነገር ማለት ፍቅር ሲዝም ሰው እንዲያምነ አብይን የምትወደው ከሆነ ለምን ደረት ላይ አትነቀሰው እንኳን ማንንም ማለት ንቅሳት አይፈቀድም እንኳን ሌላ ቀርቶ መናፍስቶቹን ማልነቀስ እንዴ እኔ አከብረዋለሁ ጥሩ ሰው እንደሆነ አውቃለሁ አብይ ግን አውቆ ግን ዝም የሚለው ነገር ለምንድነው ብዬ ጸለይኩኝና ጠየቅኩኝ ለምንድነው ታዲያ አውቆ ዝም የሚለው ለምን ኦሮሞዎች እንደዚህ የበላይ ሆኖ ሲታይ ለምን አይገጽሳቸውም ለምን አይናግ የኔ ቤት ሲፈርስ እኔ ከዚህ በላይ ምን ያርግ የተበደለሱ ቆይ ለምን ዝም አይላቸው ጸለይኩኝ አሁን አንተ ራስህ ቅድም ኦሮሞችን እያሰረ ነው አልከኝ እያሰረ ነው አሁን ከዚህ በላይ ሁሉንም እየሰራ አይደለም ትንሽ ነው ላመል ነው አንድ ገሰማኝ እኔ ብዙ አላወራም በእናትህ እኔ ብዙ ደቂቃ አስጣለሁ 70 ሚሊዮኑን ኦሮሞ ይሰር ነው የምትለው ምንድነው አንተ ፍላጎት ከዚህ በላይሽ ምንድነው ማድረግ ያለበት መላ ሁሉንም ጠቅላላ ኦሮሞን ይሰር ነው የምትለው አመሰግናለሁ ፍሬንድ ባርኩ ሊንጎ ፍሬንድ በእውነት አምላክ ይባርክ መናፍስቶች ይባርኩ በእውነት ሴቷ መናፍስት መንትዮዋ ትባርክ አምላክ ይባርክ ሁላችሁም አምላክ ይባርክ አመሰግናለሁ እውነት ክበሩልኝ መልካምና ቀን ሰዎች ነው ለኔ የሚሰጡኝ እውነት ዘረኛ ያልሆኑ ምርጥ ሰዎች ነው ለኔ የሚሰጡኝ ማንንም ትርካምርካም ለኔ አይሰጠኝም ማንንም ዘረኛ ለኔ አይሰጠኝም ህሊና ያለው ብቃት ያለው ማስተብ ችሎታ ያለው እኩል ማየት የሚችል ሰዎች ነው ለኔ የሚሰጡኝ ዝም ብሎ ትርካምርካም የማንንም ዘረኛ ለኔ ሊሰጠኝ አይችልም ትንሽ አስተሳሰብ ያለው ለኔ ሊሰጠኝ አይችልም በእውነት ቅንና መልካም የሆናችሁ ሰዎች በእውነት እኔ ጋር መታችሁ ምሰጡ ከሃይማኖትና ከዘር ውጭ ሆናችሁ እኩል ማየት የሚችሉ ጥሩ ቪዥን ያላችሁ ሰዎች ናችሁና በእውነት መናፍስቷ ተባርካችሁ አብዲ በእውነት ተባርካችሁ ሰላም ተለምናችሁ ሰላም ተበረከቱ በእውነት ያብዛልኝ መናፍስቷ ተባርካችሁ በጣም ነው የማመሰግነው አብዲ በእውነት አመሰግናለሁ ፍሬንድስ አብዲ በእውነት አምላክ ይባርክ ሰላም ከበረከቱ መንፈስን በጸጋ ያብዛልኝ በእውነት ክበሩልኝ መናፍስቶች አብራችሁ ይባርክ በእውነት እኔ ጋር ያሉ ጊፍተሮች ካያችሁ ፕሮቴስታንቶች ኦርቶዶክሶች ሙስሊሞች ከብሔር ኢትዮጵያ ውስጥ የተጣጡ ናቸው የሚሰጡ በእውነት የሆነ ብሔር መጥቶ የሆነ የአንድ የራሴ ብሔር መጥቶ በእውነት በጣም ጭንቅላት ያላችሁ ሰዎች ነው የሚሰጡ በእውነት የአምላክ ይስጥልኝ በእውነት ሰላማችሁ ይብዛ በእውነት አምላክ በእናንተ ላይ ሆነ አመሰግናለሁ እግዚአብሔር ይስጥልኝ ሰላም ከበረከቱ መንፈስ በጸጋ ያብዛልኝ እንትን ለማስቀሰል ሚጮህ ነገር እንትን ነው ኮተት ለምን አትቀነሰም እንትን ነው ቬንትሌተር ነው አረ ኖ እሱን አይደለም
እሱን አንገት ላይ የምታረገው ይሄ የምታንኮሻኩሸውን ነገር የምትይዘውን ነገር እሱ እነኚህ መናፍስቶቹ ናቸው። የመናፍስቶቹ እንትን ነው እኮ ቀለል ብሎ ብዙ ራንሻል ብዙ ነገር ተሸክመ አይከብድህም። እና አምላክ ከሆነ ቀለል ብሎ አዞር እንደው ካባይን አላደረኩት እንደምታየው አባት ይዛለ እንትን ነገር ታረጋለህ፣ ታንጠለጥላለህ፣ ጥሩምባት ይዛለህ፣ ጽላጽል ምናምን ይዛለህ፣ እንደገና ብረት ይዛለህ። ይሄን ምንድን የቀን ስራ ነው እንደምሰራው ቀለል ብሎ ለምን አሰብክ? አይደለም እሱ ጸሎት ማድረጊያዎች ናቸው። ምንም ኮተት አይደለም ያስኩት። ሃይማኖት መስበኪያ መቁጠሪያችን ያምልኮ መሳሪያዎቻችን እንጂ ሌላ ነገር አይደለም። ኦኬ በርግጥ ያው በተፈራና በተከበረ እምነት ላይ እንዲህ ያለ ደፈራ ያለ ጥያቄ መጠየቅ ተገቢ አይደለም። ለእምነቱ ተከታዮች ሁሉ ይቅርታ ጠይቃለሁ። ኦፌንድ እኮ አንተ ከፈለክ ሙሉ ቸርቹን ተሸክመው እኛ ጋር ያልገባህን መጠየቅ መሳደብም ሆነ ምንም ማለት ይችላል ሰው ምንም ችግር የለው። ለምን እንደዚህ ሆነ ማብለን እሪ አንልም። ሰው ያልገባውን ምን መሆን ይችላል ስላልገባው ነው። እሺ ፍቅር ሲዝምን እኔ ፍቅር ሲዝም ሳቀ የዛሬ 3 ዓመት 4 ዓመት ገና ስትጀምር መታለ እኔ ጋር ታስታውሳለህ። በጣም ጫጫታ የተነሳበት ሰዓት ምንድነው ምን አመጣብን ምናምን ብለው በጣም አንተ ምክንያት ሰዎች ሰድበውኛል፣ ነቅፈውኛል። ቢዘዋን ይላል። አይ እንዴት አልኩሽ። አሁን አንተ ከኔ ጋር ከተገናኘበት ከ4 ዓመት ጀምሮ እስካሁን ሰዓት ድረስ ምን ለውጥ አስመዘገብክ? ምንድነው ያሳየው ለውጥ? እስኪ አሁን ለሰዎች ነገራቸው እስኪ ለውጥ ይሄ ጭራሽ የእምነቱ አባት ተሰደደ በተንካቸው ምናምንና ለ4 ዓመት ሙሉ ፍቅር ሲዝም ምናምን ብለህ ለፍተሃል። እስኪ ያስመዘገብከውን ያመጣኸውን ለውጥ እስኪ ለህዝብ ተናገረው። እኔ እንግዲህ ፈጣሪ ቀስ በቀስ ነው የምታድገው ብሎኛል። ባንዴ አይደለም ቀስ በቀስ ነው የምታድገው ብሎኛል። እውነት የምታዩት ይሆናል። እኔ እንግዲህ ምናልባት ታሪኬ የጀመረው ከትንሽ ጊዜ ወደዚህ ሊሆን ይችላል። የተለየ ዓለም አቀፍ ስራ መስራት የምጀምር ይመስለኛል ከዚህ በኋላ። ምክንያቱም እኔ የተፈጠርኩት የዓለም ነብይ እንደሆንኩ ነው የተነገረኝ። ለኢትዮጵያ ብቻ አይደለም። ስለዚህ አሁን አንዳንድ በጣም ስራዎች መስራት ይጠበቅብኛል። ዓለም አቀፍ ስራ እየሰራን ነው። በፈረንሳይኛ በእንግሊዘኛ እየተረጎምን ነው መጽሐፉን ያለነው። ኦዲዮ ቪዲዮ ምናምን እየሰራን ያለነው እንግዲህ የምናየው ይሆናል። እሺ ወራዊ መዋጮ በአግባቡ ወራዊ መዋጮ የሚሰጡ ስንት አባላቶች አሉ? በቋሚነት አስራታቸውን የሚሰጡ ማለት ነው። ምን በቋሚነት እነሱ ምን አባሎቹ እኮ በጣም እኮ ውዥንብራቸው የጠፋ ነው። ግማሾቹ ከርተውኛል፣ ግማሾቹ ደግሞ ለተወሰነ ጊዜ ነው የሚመጡት። እንደዛ የተቀጀባበረ ነገር ነው ማለት ነው። እውነተኛ የተቀጀባበረ እሺ ቆይ ቴንክ ዩ። አሁን የተቀጀባበረና ግራ የገባው ምዕመን ከሆነ የሰበሰብከው አንተ እኔ አሁን በቁም ነገር ነው ያስከው ብዬ ነው የምጠይቀው። አንተ ታዲያ የፈጠርከው ከፍሬያችሁ ታውቋቸዋላችሁ ነው አይደል? የፈጠርካቸው ተከታዮች ወይ ምዕመኖች የተቀጃበሩ ከሆኑ ማነው ኃላፊነቱን የሚወስደው? አመሰግናለሁ። 8 አባስቶኝ እስቲ አሁን ትሪፕሉ ላይ አንዴ ንቅጣው 8 አባስቶኝ ማለት አባሎቻችን የኛ አባሎቻችን እንትን ናቸው፣ አይታመንም። ወደዛ ያደርጋሉ ማለት እኔ ለማለት የፈለኩት ገና ሃይማኖቱ አላደገም፣ ገና ይቀረዋል፣ ገና መስራት አለብኝ፣ ገና ብዙ ስራ ይጠየቅኛል። ስለዚህ ምናልባት ከ1-2 ዓመት በኋላ ጥሩ ነገር ላይ ይሆናል። በሌላው በአፍሪካ ላይ እንግዲህ እኔ እንደራሴ እቅድ ከ6 ወር በኋላ አፍሪካ ላይ በደንብ ምሰራ ይመስለኛል። እኔ አላውቅም፣ ፈጣሪ እንዳለኝ ነው። እኔ አላውቅም ይመስለኛል። እንግዲህ እናየዋለን፣ ፈጣሪ እንዳለኝ ነው። ስለዚህ እኔ ደግሞ ገና ማስበው በአለም ደረጃ ነው። ስለዚህ ከዚህ በኋላ ደግሞ እቅዱ ስራውን በጣም ከባድ ስለሆነ እንዲህ በቀላሉ አትጠብቁት። በጣም ይዤ የመጣሁት ነገር ከባድ ነገር ነው። በጣም ከባድ ነው። ቀላል ሃይማኖት ነው። በሺ ምናምን የራሱ መጽሐፍና ህግ ይዞ የመጣ ሰው የለም እስካሁን በአለም የለም። አለ ክርስትና ላይ ሆኖ
20 ምናምን ሃይማኖት ልታዩ ይችላል። እዛ ሃይማኖት ዲፔንድ ነው እዛ ሪሊጅን ውስጥ የራሱ ህግ መጽሐፍ ይዞ የመጣ ግን አይኖርም። ስለዚህ በጣም ከባድ ነው ይዞ የመጣው በራሱ ነገር። እሺ ፍቅር ሲዘመሽ አሁን አንተ የሴቶችና ወጣቶች ቢሮ ነበር አምሰራው? ሴቶችና ህጻናት። ከዛ ተባረርክ? ተባረርኩኝ። አሳሰብኝ ደሞዜን ታሰብኝ ተባረርክ ምናምን። ስለዚህ አሁን ፍቅር ሲዝም ብለህ ቆይ ጥያቄ እኮ ነው። ጥያቄ እኮ መጀመሪያ ጥያቄውን ስማ። ከሴቶችና ወጣቶች ቢሮ ተባረርክ። ስለዚህ ስራ አጥ ስለሆንክ እድሌን እስኪ ልፋቅ ብለህ የፈጠርከው ሃይማኖት ነው ወይስ እውነትም በምሪት ተመርተህ የፈጠርከው ሃይማኖት ነው? እኔ እግዚአብሔር እነዛ ሴቶችና ህጻናት ቂርቆስ ክፍለ ከተማ ሄዱ 10 ዓመት ሰርቻለሁ። የዛሬ 10 ዓመት ይሄን ሃይማኖት ያውቁታል። እግዚአብሔርን ይሄ ውሸቴን አይደለም። ቂርቆስ ክፍለ ከተማ ሴቶችና በሙሉ ክፍለ ከተማው ያቀኛል። እኔ የዛ ጊዜም ኢህአዴግን ሌባ አጭበርባሪ መንግስት ብዬ አዳራሽ ውስጥ ብቻዬን ማውራ ሰው ያቆኛል። ያው እግዚአብሔር ይድፋኝ። እዛ ያለው ወደ 5000 የሚሆን ሰራተኛ ያቀኛል። ሌባ አጭበርባሪ ኢህአዴግ ጊዜ ተናገርኩበት ቪዲዮ ተወልደ የሚባል ነበር። የክፍለ ከተማ ስራ አስፈጻሚ ተወልደን ጠይቁት። እንዳለ እዛ ያለው የዛሬ እንዳለ ማያቀኝ የለም። ምክንያቱም እኔ ፊት ለፊት ተናግሬ ብታሰርም ልታሰር ነበር ምለው እያንዳንዱ ያቀኛል። እና በኢህአዴግ ዘመንም ያን መንግስት በጣም ነበር የምናገረው። ሰማያዊ ፓርቲ ላይ ይልቃልን ጠይቁት። ይሄው እያንዳንዱ አይሱዙ ላይ ወንጭ ነበር የምሰብከው የእውነት እንትን ስለ ሰማያዊ ፓርቲ እነ ወረታው እነ ይልቃል የዛ ጊዜ እሰግድ ነበር። ሃይማኖቴን ያኔ ያውቁታል። የዛሬ 12 13 ዓመት ስብሰባ ላይ ሆኜ ለስግደት ወጣ ነበር። ይሄን ሃይማኖት ከጀመርኩ 18 ዓመት ነው። ከ14 ዓመት ወደዚህ በጣም ብዙ ሰው ያውቀዋል። በይፋ በዚህ ሃይማኖት ተታወቃለሁ። አሁን 18 ዓመት ሙሉ ይዘዋን ይላል። 18 ዓመት ሙሉ አንዳንድ ሰው አንተ እኮ ትክክለኛ ከሆንክ 18 ቀን ይበቃል። እንዴት 18 ዓመት ሙሉ ሰብክ ያለው የምትል ሰውዬ የተቀዣበሩና የተወናበዱ ምዕመኖች ልታፈራ ቻልክ? ወይም ደግሞ ወጥ የሆነ ምዕመን ማፍራት እንዴት ከበደ? እኔ ይኸውልህ ይዤ የመጣሁት መጽሐፍ ቅዱስ አይደለም፣ ቁርአን አይደለም ይዤ የመጣሁት ያልተለመደ ነገር ነው ይዤ የመጣሁት። ታይቶ የማይታወቅ ነገር ነው። አዳምና ሔዋን ብዬ አይደለም 6 ሰዎች ነው የመጡት በእኛ። ሁሉ ነገሩ ታሪኩ የተለየ ነው። የሰው ልጅ ጆሮ ሰምቶት አይቶት የማያውቀው ነገር ነው ይዤ ይሄን ገና ለመልመድ ለመረዳት ረጅም ጊዜ ነው ሰው የሚወስድበት። ለማወቅ ለመረዳት ራሱ አመታት ነው የሚወስድበት። ስለዚህ ይዤ የመጣሁት 18 ዓመት በቂ አይደለም። በቃ እንግዲህ ምናልባት ከዚህ በኋላ ታሪኩ በጣም እየተሰራ ይመጣ። ያውም ደግሞ 18 ዓመት ሙሉ እኮ ያደረኩ መጥቷል። 5 ይሁን 4 ምዕመን እንዴት ጤነኛ 4 ሰው እንኳን ተከታይ ማፍራት ተሳነ? ሁሉም ምዕመኖች አንተ እንደምትናገረው የመቶ መስራች የተቀያበሩ ናቸው። አንዳንዶቹ ነው አማኑኤል ነው የሚገኙት። አይደለም ተከታዮች አሉ እስቲ ግን ተከታዮቹ አይረጉም። ቤተሰብ ይቆጣቸዋል፣ ቤተሰብ ይረግማቸዋል። ቤተሰቦቻቸው የሆነ ነገር ሲላቸው ይሰማሉ፣ በራሳቸው አይተማመኑም። ዛሬ ተከተልን ነገ ቤተሰብ እንዲያለኝ ይላሉ። በጣም ብዙ ሰው የቤተሰብ ጫና ደርሶበታል። ስለዚህ አልገባቸውም ማለት የገባው ሰው አሁን ለምሳሌ ቅድም ስለ ፕሮቴስታንቶች ስለ ኦርቶዶክሶች ሳወራ ነበር። ለእምነታቸው ስለ ኤርትራውያንም ስናገር ነበር። ሰው እኮ ከገባው ይሄ ምድራዊ ስጋውን እኮ ይተውና ለዘላለማዊ ህይወቱ ነው። በቃ የሰው ልጅ ለገባው ነገር ላመነበት ነገር እስከ ሞት ድረስ ይሄዳል፣ እስከ ቀራኔው ድረስ ማለት ነው። ያንተ እምነት ተከታዮች የተቀዣበሩ ከሆኑ አሁን አንተ እያፈራ ያለው የተቀዣበረና የተወዛገበ ትውልድ ከሆነ እንደውም ባለፈው ዜና ላይ ስሰማ የአማኑኤል ሆስፒታል ህሙማንን መቀበል የማይችልበት ደረጃ ላይ ደርሷል ተብሏል። በነገር ላይ አልጋ የለም እና ምናልባት የተቀዣበረና የተወናበደ ትውልድ እየፈጠርክ ከሆነ ከነዚህ አማኑኤል ሆስፒታል አልጋ እንዲጣበብ ከማድረጉ ጎን ለጎን ከበስተጀርባ ያንተ እጅ የለበትም ማለት ይቻላል። ምን አለ መሰለ በጣም ከባድ ኮንሰፕት ስለሆነ ይዤ መጣሁት። ለመረዳት ይከብዳቸዋል። ከአይምሯቸው በላይ ስለሆነ ብዙ ማሰብ ይጠይቃል። በአጋጣሚ ከሰው ሲሰሙ እንደ እብድ ነው የሚቆጥሩኝ። ማሰብ የማይችል ሰው እኔን መረዳት አይችልም። እኔን ለመረዳት ማሰብ የሚችል ሰው ነው የሚረዳኝ። ማሰብ የማይችል ሰው ከሰው ወሬ የሰማ ሰው ደግሞ እብድ አድርጎ ነው የሚቆጥረኝ።
ስለዚህ በራሱ የሚገዛ በራሱ የሚታዘዝ ራሱን የሚቆጣጠር ሐሳቡን የሚቆጣጠር አይምሮውን የሚገዛ ሰው ነው